Hello everyone, welcome back to my YouTube channel. This is Bereketa Ferra. You can call me Becky. I am garment engineer and fashion designer from Ethiopia. I've been in this area for almost 4+ years, and here I am in YouTube to teach my fellow Ethiopian people who are interested in fashion but can't afford going to fashion school. Here I'm gonna make a pattern and sewing tutorial for free, and it's going to be in my national language, which is Amharic. So basically the tutorial is going to be in Amharic, not in English. But if you are an international audience and want to stick with my video, I would really love to have you in my community. Since you all know pattern is an international language, we don't need to understand each other's native language in order to understand pattern. We can communicate very well with pattern by just watching the video. So I would really love to have you here. You're very welcomed, and subscribe my YouTube channel. Today we're going to see how to draft a basic bodice with a shoulder dart, and basically the whole video is going to be in Amharic, but I'm sure you're going to understand everything by just watching the video. So let's go directly to the video. ታዲያስ እንዴት ናችሁ? ቤኪ ነኝ። ዛሬ እንግዲህ በተባባለው መሰረት ቤዚክ ቦዳይስ ከሾልደር ዳርት ጋር ያለውን እንዴት ድራፍት እንደምናደርግ አብረን የምናይ ይሆናል። ለዚህ ቤት አዲስ የሆናችሁ በሙሉ ይሄንን ቤት ሰብስክራይብ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ ሐሳባችሁን አስታውቁኝ። ስለዚህ ያልገባችሁን ነገር ካለ መጠየቅ ትችላላችሁ። በሚቀጥለው ቪዲዮ ደግሞ እሱን የማስረዳ ይሆናል። ቀጥታ ወደ ቪዲዮ እንሂድ። እሺ፣ በቀጥታ ፓተርን መስራት እንጀምራለን። እንግዲህ ሾልደር ዳርት ወይንም የትከሻ ዳርት ያለውን ቤዚክ ቦዳይስ ነው የምንሰራው። ለዛም የሚያስፈልገን ልኬት የትከሻችን፣ ከዛ የደረታችን ዙሪያ፣ የጡት ዙሪያ፣ የወገብ ዌስት፣ ባስት፣ ቻስት፣ ከዛ ደግሞ ከሃይ ኔክ ፖይንት ወይንም ከሾልደር እስከ በስት ያለው ቁመት ከትከሻችን እስከ ጡታችን ድረስ፣ ከዛ ደግሞ እስከ ወገባችን። ቤዚክ ቦዳይስ ድራፍት ስናደርግ ብዙ ጊዜ እስከ ወገብ ድረስ ነው። ከዛ በኋላ ነው እሱን ተጠቅመን የፈለግነውን አይነት ስንፈልግ ሸሚዝ፣ ስንፈልግ ኮት፣ የፈለግነውን ከሱ በመነሳት ነው የምንሰራው። በመቀጠል ደግሞ በስት ስፓን ወይንም ከሱ ጫፍ እስከ ጡት ጫፍ ያለውን ልኬት እንወስዳለን። ስለዚህ አሁን እንጀምር። ቁመታችን ስንት ነው? 15.5 እስኪመጥቼ 15.5 ምልክት ነው። ይሄን አገናኘዋለሁ። 15.5 ከዛ አንገታችን እስከ ጡታችን ያለው ምልክት አደርጋለሁ። ስንት ነው? 9 ኢንች ነው አይደል? 9 ምልክት አደርጋለሁ። የበስት ላይናችንን እናገኛለን ማለት ነው፣ ወይንም የጡት መስመራችንን እናገኛለን። ያ አረግ። ከዛ በመቀጠል ጡታችንን ለአራት እናካፍላለን። እዚህ ጋር 33 ነው ያለው። ስለዚህ 33ን ለአራት ስናካፍል 8.25 አይደል? 8.25 እናደርጋለን። እዚህ ጋር መተን 8.25 እዚህ ጋር መተን 8.25 ከዛ እናገናኘዋለን ማለት ነው። እንደዚህ አድርገን እናገኛለን። ከዛ ምንድነው የምናደርገው? ትከሻችንን ለሁለት እናካፍላለን። ትከሻ ለሁለት እናካፍል 14 ለ2 7 ነው አይደል? ከዛ ደግሞ አንገታችን ስታንዳርድ 3 ኢንች ነው የምንወስደው። ለአዋቂ 3 ኢንች እንሄዳለን። ከዛ 1.2 ኢንች ወይንም 3 ሴንቲሜትር ደግሞ ወደ ታች ትከሻ እንወርዳለን። ለትከሻው ለታች ለምንድን ይሄንን ይወረድነው? ትከሻችን በተፈጥሮ ቀጥ ያለ አይደለም አይደል? ስላንት ነው። ስለዚህ እናገናኛለን ትከሻችንን ከዚህ ጋር ማለት ነው። ከዛ 4 ነው ትከሻችን፣ 4 ሆኖ ቼክ እናደርጋለን። ከዛ በመቀጠል የአርምሆላችንን ወይንም የደረት ዙሪያችንን ለማግኘት ጡታችንን ለአራት ማካፈል። ጡታችን ለአራት ሲካፈል ስንት ነው?
8.25 ስለዚህ መጥቼ እዚህ ጋር 8.25 ምልክት አደርጋለሁ። 8.25 እዚህ ጋር መጥቼ 8.25 ምልክት አደርጋለሁ። ከዛ ግን አሰምረዋለሁ። ይሄ አርሞላችን የሚያርፍበት መስመር ነው። እዚህ ጋር አሁን ፐርፔንዲኩላር ላይን ቀጥታ መሳል አለብኝ። ለዛ ከዚህ የሄድኩትን ርቀት ሄዳለሁኝ። ያም የትከሻችን ለሁለት ሲካፈል ያለው 7 ሾልደራችን 7 ላይ ምልክት ካደረግን በኋላ ከዚህ 7 ከመጣንበት ከዚህ ፖይንት ጋር እናገናኛታለን። እንደዚህ እንዳሰመርኩት እናሰምራለን። ስለዚህ ይሄ የአርም ሆል ላይናችን ነው ማለት ነው። ይሄን ካገኘን በኋላ ምንድነው የምናደርገው? ቀጥለን ዳርታችንን ዳርት ወይንም ፔንስ ያለውን በአማርኛ እሱን ለማስቀመጥ መጀመሪያ የጡታችን እዚህ ጋር በስት ስፓን አለ አይደለ? 8 ኢንች ነው። ከጡት ጫፍ እስከ ጡት ጫፍ ያለችውን ርቀት ለክተን 8 ኢንች ያገኘነው ለሁለት እናካፍላለን። ለሁለት ስናካፍል ስንት ይሆናል? 4 ማለት ነው። ስለዚህ መጣና 4 ለካለሁኝ። ከዚህ ይሄ አሁን በስት ላይናችን ነው። ይሄ በስት ላይን፣ ይሄ ደግሞ ቸስት ላይናችን ነው ማለት ነው። ቸስት ላይናችንን ለማግኘት ጡታችንን ለ4 አካፍለን ያገኘነው። በስት ላይን ደግሞ ከትከሻችን እስከ ጡታችን ያለውን ርቀት ለክተን ያገኘነው። ስለዚህ አሁን በስት ስፓን ለሁለት ያካፈልኩትን ምልክት እዚህ ጋር ማስቀምጣለሁ። ሁለቱም ላይ 4 ኢንች ካስቀመጥኩ በኋላ ይሄንን አገናኛለሁኝ። ቀጥ ያለ መስመር። ስለዚህ ዳርት የሚያልፈው እዚህ ላይን ላይ ነው። ከዛ ዳርት ስናስቀምጥ ጡታችን ጫፍ ላይ ዳርት አይሳፋም አይደል? መንጣት ስለሌለበት ወደ ታች ወርዳለሁኝ። 1 ኢንች ወርዳለሁ ወደ ታች። 1 ኢንች ከወረድኩ በኋላ እዚህ ጋር መጥቼ 3 ሴንቲሜትር ወይንም ደግሞ 1.2 ኢንች ማለት ነው ዳርት ሌግ የዳርት እግር ክፍተት ሰራለሁ። ወይንም እዚህ ጋር 1.2 ማለት ነው። ከዛ መጥቼ እቺን ፖይንት አገናኛለሁ። ያ እግሬ ዳርት እግር ሰራሁኝ ማለት ነው። ወገባችን ላይ የወገባችን ልኬት ለማወቅ ወገባችን ለ4 ሲካፈል 27 አይደለ? 27ን ለ4 አካፍልና እስከዚህ ምልክት 27ን ለ4 አካፍዬ እሱ ላይ ደግሞ እቺኛውን 1.2 ኢንች ወይንም 3 ሴንቲሜትሯንም ጨምርባታለሁ በኋላ ስለምትሰበሰብ ማለት ነው። ስለዚህ 27 ለ4 ስናካፍል ስንት ነው? 6.75 አይደል? ያ መጥቼ እዚህ ጋር 6.75 ምልክት አደርግና ከዛ ደግሞ ስንት ጨምራለሁ? 1.2 ኢንች ወይንም የቅድሟን 3 ሴንቲሜትር እጨምራታለሁ ማለት ነው። ከዛ እዚህ ጋር ወገቤን እዚህ ጋር አገናኛለሁ። አያችሁት? ከዚህ ጋር ከቸስት እንትኑ ጋር ስለዚህ ሳይድ ሲም ሰራው ማለት ነው። ሳይድ ሲም ሰራው። ያጥዬ ምን አደርጋለሁ? አሁን ሾልደር ዳርት ልንሰራ አይደለ? ሾልደር ዳርት ለመስራት ምን ያስፈልገኛል? የበስት እና የቸስት ልኬት ያስፈልገኛል። ስለዚህ የበስታችን በስት ሲቀነስ ቸስት አድርገን የምናገኘው ልዩነት እናስቀምጣለን። ስለዚህ ከቸስት ላይ ስንቀንስ ከ33 31.5 1.5 ነው አይደል ልዩነቱ? ያ ማለት ክፍተቱ ማለት ነው። በጡታችንና እስከ ትከሻችን መሃል ያለው የደረታችን ልዩነት እሱ ጋር ዳርት ልብሱ እዛ ጋር ጥብቅ እንዲልልን ነው። ስለዚህ መጀመሪያ ምን አደርጋለሁኝ? እዚህ ጋር መጥቼ ግማሽ ላይ ሀፍ ላይ ከፍላለሁኝ እዚህ ጋር። ከዛ ምን አደርጋለሁ? ይሄ እዚህ ጋር መጥቼ 1.5 ኢንች ሚድል ሾልደሪንግ ካገኘው በኋላ ግማሹን ካገኘው በኋላ እዚህ ጋር መጥቼ ወደዚህ 1.5 አይደለ ልዩነቱ። ስለዚህ ዳርት ኦፕኒንግ ወይንም ክፍተቱ 1.5 ይሆናል ማለት ነው። ከዛ መጣና ደግሞ እዚህ ጋር ኤክስቴንድ አደርገዋለሁ። እሻችንን ኤክስቴንድ እናደርጋለን እዚህ መስመር ላይ ስለሆነ ማረፍ ያለበት። ከዛ ይሄ 1.5 ስለቀነስኩኝ አጠቃላይ ትከሻዬ ስንት ነበረ? 4 ኢንች አይደል? 4 ኢንች ከሆነ እዚህ ጋር 2 ኢንች ድጋሚ ከዳርቱ በኋላ 2 ኢንች። ምክንያቱም ዳርቱ ሲሰበሰብ ትከሻው ስንት መሆን ስላለበት 4 መሆን ስላለበት ማለት ነው። እዚህ ጋር መጣለሁኝ። መጥቼ ምን እሰራለሁ? አርምሆል እሰራለሁ። አያችሁ? እዚህ ጋር ፖይንቶችን ማገናኘት
እንዳረሳ ትንሽ መረድ አርምሆል። ከዛ የቸስት እንትናችንን ለመስራት ደግሞ እችኛውን ላይ ኤክስቴንድ አደርጋለሁ የዚህን ሾልደር ዳርት ለማገናኘት የቸስት ላይናችን የደረት ላይናችን አለች እሷ ጋር ነው። እዚህ ጋርም ወደ ጡት መጠጋት የለበትም እንዳትረሱ። ስለዚህ መጥቼ ይሄን አገናኛለሁ። በዚህ አደርጋለሁ። በዚህ አደርጋለሁ። በመጨረሻ ያልሰራሁት ነገር ምንድነው? አንገት ነው አይደለ? ስለዚህ አንገት መጣና ፍሮንት እየሰራን ስለሆነ እንዳትረሱ። ባክ በቀጣይ ቪዲዮ እናያለን። ፍሮንታችንን 3 ኢንች ወደታች ወርዳለሁ። ይሄ ቤዚክ አንገት ነው። እሺ ኖርማል አንገት እሺ ነው። ቺን ፖይንት እና ቺን ፖይንት እንደዚህ አነካካቸውና የአንገት ከርቭ ሰራለሁ። ስለዚህ እንዲታያችሁ ማድመቅ እችላለሁ። የዚህ ቁጣይስ ሾልደር ዳርት ያለው ሰራን ማለት ነው። አያችሁት? ከዛ በኋላ ምን እናስቀምጣለን? እዚህ ጋር ግሬን ላይን ወይንም ልብሱ የሚቆረጥበትን አቅጣጫ ማለት ነው። ይሄ ግሬን ላይናችን ነው። ይሄ ሴንተር ፍሮንት ነው ፊት ለፊት ማለት ነው። ስለዚህ ፍሮንት ቦዳይሳችን ነው ይሄ ማለት ነው። እንዴት ነው? ግልጽ ነው ብዬ አስባለሁኝ። ስለዚህ የባኩን ደግሞ በቀጣይ ቪዲዮ እናያለን። ቪዲዮ እንዳይረዝም አብራችሁን ቆዩ። እስካሁን ድረስ ስላያችሁኝ በጣም ነው የማመሰግነው። ቀጣዩንም ቪዲዮ ደግሞ አብሮት ማየት ያለባችሁ ስለሆነ ማየት እንዳትረሱ። እስከዚህ ድረስ ካያችሁ ቪዲዮን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ማድረግ ላይክ ማድረግ እንዳትረሱ። ገና ብዙ የምንማራቸው ነገሮች አሉ። ስለዚህ ለጓደኞቻችሁም ፋሽን መማር ለሚፈልጉ ሰዎች ሼር አድርጉ። የተከታተላችሁኝ ስለሆነ በጣም አመሰግናለሁ።